ዕለት ሚዲያውን የተቆጣጠረው እጅግ መነጋገሪያ የሆነው የናዮና የጆን ዳንኤል ሁለተኛ ልጅ ነው። የጆን ዳንኤልና የናዮ የቅርብ ሰዎች በተደጋጋሚ በሚዲያው ፖስት እያደረጉት የሚገኘው ጉዳይ የብዙዎችን ቀልብ ስቧል። ጆን ዳንኤል የመጀመሪያ ልጁን በአወዛጋቢ ሁኔታ እንዳገኘ ይታወሳል። አንድ ወቅት እንዲያውም ልጁ የኔ አይደለም ላምን አልችልም በሚል ዲኤንኤ ሳይቀር አሰርቶ እንደነበረ ተነግሯል። የመጀመሪያ ልጁን ጆን ዳንኤል ዲኤንኤ የጠየቀበት ዋነኛው ጉዳይ ናዮ ከጆን ዳንኤል በፊት ከአንድ ሙስሊም ቲክቶከር ጋር የፍቅር ግንኙነት ስለነበራት ነው። ናዮ በተመሳሳይ ሰዓት ከልጁ ጋር የፍቅር ግንኙነት ውስጥ ሆና ከጆን ዳንኤል ደግሞ አርግዛለች። ብዙዎች ሚስጥር አዋቂዎች እንደሚናገሩት ናዮ አሚር ከተባለው ቲክቶከር ጋር የፍቅር ግንኙነት ውስጥ ሆና ከጆን ዳንኤል ጋር ጓደኝነት የመሰረቱ ሲሆን ምሽት ላይ አንድ ቀንም ከነ ጆን ዳንኤል ጋር ለመጠጣት የወጡ ሲሆን ጠጥተው ሲመለሱ በመጠጥ ስካር ውስጥ ሆነው ተሳስተው አብረው እንዳደሩ ግንኙነት እንዳደረጉ ብዙዎች ይናገራሉ። ናዮ በዛ ወቅት ጆን ዳንኤልን የቀረበችው ጆን ዳንኤል በኢትዮጵያ ኢንዱስትሪ ላይ አዶናይ ሳይመጣ በፊት እጅግ ከፍተኛ ተከታዮች ያሉትና ተሰሚነት ያለው ነበር። አሁንም እንደዛ ሆኖ ታዲያ ናዮ በዛ ሰዓት ቆንጆና በቲክቶክ ለመስራት ለመታወቅ እጅግ ፍላጎት ያላት ልጅ ስለነበረች ከጆን ዳንኤል ጋር ጓደኝነት ሆና አብራ ለመስራት በተደጋጋሚ ጆን ዳንኤል ባለበት አካባቢ ትገኝ ነበር። ጆን ዳንኤልም መጀመሪያ ላይ እንደ እህት እንደ ጓደኛ አብረው ለመረዳዳት አብረው ለመስራት የተገናኙ ቢሆንም በዛች ምሽት ግን የተሳሳቱ ስህተት አሁን ላይ ልጅ እንዲኖራቸው በልጅ እንዲተሳሰሩ አድርጓቸዋል። የልጁ ስህተት ከመፈጠሩ በፊት ግን ጆን ዳንኤል እና ናዮ ግል የራሳቸው ህይወት ነበራቸው። ጆን ዳንኤል ከጃኒ ጋር ቅልጥ ያለ ፍቅር ውስጥ ነበር። ነገር ግን ለሚዲያ ፍቅራቸውን ይፋ አላደረጉም ነበር። ናዮ ግን ይፋ ያደረገችው ፍቅር ነበራት ከአንድ ቆንጆ ቲክቶከር ጋር አሚር ከተባለ ሙስሊም ቲክቶከር ጋር የፍቅር ህይወት ነበራት። ታዲያ ጆን ዳንኤል እና ናዮ የተገናኙት ለስራ ነበር። ነገር ግን በዛች ምሽት በተፈጠረች ስህተት ምክንያት ጆን ዳንኤል ጃኒን አጥቷታል። እንዲሁም ናዮ ፍቅረኛዋን አሚርን አጥታለች። አሁን ላይ ናዮና ጆን ዳንኤል ለልጃቸው ሲሉ አብረው ሆነዋል። በዚህ ሰዓት ደግሞ እየተሰማ እንደሚገኘው ሁለተኛ ልጅ እየመጣ እንደሆነና ናዮ እርጉዝ ናት፣ ክትትል እያደረገች እንደሆነ የተሰማው። ብዙዎች ሀሳባቸውን ሲያንሸራሽሩ ተመልክተናል። ከነሱም መካከል ጆን ዳንኤል የመጀመሪያ ልጁን እንኳን ሳያምን ቀርቶ ኋላ ላይ አምኖ ናዮ ሽማግሌዎችን ልካ በትላልቅ አርቲስቶች አሸማግላ አብረው ልጇን እንዲያሳድጉ ያደረገች ሲሆን ታዲያ በዚህ ሁኔታ ውስጥ ያሉት ናዮና ጆን ዳንኤል ሁለተኛ ልጅ ወደዚች ምድር በዚህ ህይወት ውስጥ ማምጣት ተገቢ ነው ወይ የሚሉ ጥያቄዎችን ሲያነሱ ቆይተዋል። በተለይ ለናዮ የሚነሱላት ጥያቄዎች ጆን ዳንኤልን በሽማግሌ ይዛ ይህንን ልጇን አብራ ልታሳድግ ተስማምታ እየኖረችበት ባለችበት ህይወት ውስጥ ሳይረጋጉና ፍቅራቸው ሳይጠናከር ሌላ ልጅ ማምጣት ምናልባትም ለልጆቿ ኃላፊነት አለመውሰድ ነው ሲሉ ብዙ ሴቶች ሀሳብ አስተያየታቸውን ለናዮ እየሰጡ ይገኛል። ብዙዎች እንደሚናገሩት ናዮ ከ2 ወር የበለጠ እርግዝና አላት፣ የጆን ዳንኤል ልጅ ይዛለች እያሉ ይገኛል። ጆን ዳንኤል የመጀመሪያ ልጁን ለማመን የተቸገረው ናዮ ፍቅረኛ ስለነበራት ከፍቅረኛው ጋር ዴት ያደርጉ ስለነበረ ምናልባትም የመጀመሪያዋ ፍቅረኛ ልጅ ከሆነ በሚል ነው ስጋት ውስጥ የገባው። በጆን ዳንኤል መፍረድ ቀላል አይደለም፣ ከባድ ነው። ለዚህም ነው ጆን ዳንኤል ልጁን ለመቀበል መጀመሪያ ላይ አሻፈረኝ ያለው። በኋላ ላይ ግን ከዲኤንኤን ውጤት በኋላ ልጁ የሱ መሆኑ ካረጋገጠ በኋላ ለልጁ የሚገባውን የአባትነት እንክብካቤና ፍቅር እየሰጠ ኃላፊነቱን እየተወጣ እንዳለ በሚዲያም ተመልክተናል። ብዙዎች የቅርብ ሰዎች መስክረውለታል። ጆን ዳንኤል በዚህ ሰዓት ልጄ ህይወቴ ነው እያለ ይገኛል። ብዙዎቻችን እንደምንመኘው ናዮና ጆን ዳንኤል አብረው ሆኖ ማየት እንፈልጋለን። እርግጥ ነው በዚህ ሰዓት አብረው ይገኛሉ። አሁንም ቢሆን የተረጋጋ የፍቅር ግንኙነት የላቸውም። ፍቅራቸው እስከሚረጋጋ ህይወታቸው እስከሚረጋጋ ምናልባትም ሁለተኛ ልጁን ቢጠብቁና ቀስ ብሎ ቢወልዱ ብሎ ብዙዎች አስተያየት እየሰጡ ይገኛል። የጆን ዳንኤል የፍቅር ህይወት መረጋጋት ያልቻለው ያላለቀው ከጃኒ ጋር ያለው ፍቅር ነው። በተደጋጋሚ በሚዲያ በሚነሱ ውዝግቦች አሁንም ጆን ዳንኤል ለጃኒ ፍቅር አለው የሚሉ ሰዎች በርከት ይላሉ። እንዲሁም የናዮና የጆን ዳንኤል የቅርብ ሰዎችም መረጃ አለን ብለው እንደሚያወሩት ከሆነ ከናዮ ጋር ሆኖ ጆን ዳንኤል ለጃኒ በተደጋጋሚ ይደውል ነበር የሚሉ ሰዎች
በርከት ብለዋል። ይህ ጉዳይ ናዮን በከፍተኛ ደረጃ ያበሳጫት እንደነበረና ናዮ ለቅርብ ሰዎቿ እኔን አይፈልገኝም አሁንም ጃኒን ይወዳታል ስትል በአንድ ወቅት እንደተናገረችም መረጃ እናውቃለን የሚሉ ሰዎች ወደ ሚዲያ ሲያጋሩ ሰምተናል። ታዲያ በዚህ ከባድ ህይወት ውስጥ ሁለተኛ ልጅ ማምጣት ከባድ ነው። ነገር ግን ሆኗልና ከፈጣሪ የመጣ ስጦታ ነውና ጆን ዳንኤል ሁለተኛ ልጁን ለመቀበልና ለማሳደግ እየተዘጋጀ እንደሆነ ተሰምቷል። ናዮ በዚህ ሰዓት ብዙ ጊዜዋን ከጆን ዳንኤል ቤት የምታሳልፍ ሲሆን ለልጃቸው ሲሉ ፍቅራቸውን ለማጠንከርና አብረው ለመታገል አልተገባብተዋል። በዚህ ሰዓት ብዙዎችን እያስገረመ የሚገኘው በጆን ዳንኤል በሶሻል ሚዲያው ላይ ጊዜ ወደ ጊዜ ለናዮ ያለው ፍቅር ነው። ፍቅሩ በግልጽ ይታያል። በተደጋጋሚ በሶሻል ሚዲያው ናዮን ይለቃል። ከናዮ ጋር ረጅም ጊዜዎችን ያሳልፋል። ናዮ ጋር ሆኖ ላይቭ ስትሪሞችን ያደርጋል። ፍቅሩ የእውነት እንደሆነ ብዙ ነገሮች ያሳያል። ጆን ዳንኤል ከጊዜ ወደ ጊዜ ለናዮ ለልጁ እናት ያለው ፍቅር ብዙዎችን አስደስቷል። ናዮና ጆን ዳንኤል አብሮ ቢሆኑ ቢጣመሩ የሚመጣጠኑ ጥንዶች ናቸው። ናዮ እጅግ መልከ መልካም፣ ክፉ ቃል ካፏ ሲወጣት የማትታወቅ ሚስኪን ልጅ ናት። ልጇን ከአባቱ ውጪ ማሳደግ አትፈልግም። የምትፈልገው ልጇን ከአባቱ ጋር ማሳደግ ነው። ሀሳቧ ሆኖላትና ተሳክቶ ዳንኤልም ተረጋግቶ በዚህ ፍቅራቸው ቀጥለው አብረው ትልቅ ቤተሰብ ቢመሰርቱ የብዙዎች ደስታ ነው። ናዮና ጆን ዳንኤል ጋር የተፈጠረው የመጠጥ ስህተት ነው። ሁለቱም ለመማገጥ አስበው አልነበረም። ናዮ በጣም መልከ መልካም ልጅ ናት። ህይወት በአጋጣሚ አገናኝታ ቤተሰብ እንዲሆኑ ከፈጣሪ ተጽፏልና ይኸው ቤተሰብ መሆናቸውን ቀጥለዋልና ያለፈውን ህይወታቸውን ረስተው እነዚህ ልጆች አንድ ሆነዋል። ነገር ግን በሚዲያ ያሉ ሰዎች አንዳንድ ሀሜትን ወደ ናዮ ተነዝራሉ። ናዮ ለጆን ዳንኤል ብዙ ዋጋ ከፍላለች። ይህንንም ዋጋ የምትከፍለው ዝነኛነቷና እውቅናዋ እንዳይጠፋባት ነው። ጆን ዳንኤል ከፍተኛ እውቅና ስላለው ከጆን ዳንኤል ጋር ስትሆን ህዝብ ያያታል፣ ትኩረት ታገኛለች፣ ብዙ ገንዘቦችን ትሰራለች። ታዲያ ከጆን ዳንኤል ጋር የምትሆነው ለጥቅሟ ስትል ነው የሚሉ ሰዎች አሉ። በሌላ ጎን ጆን ዳንኤል አሁንም ለጃኒ ፍቅር አለው። ከናዮ ጋር እንደዚህ አይነት ድራሞችን በሶሻል ሚዲያ የሚሰራው ጃኒን ለማስቀናት ነው የሚሉ ሰዎችም አሉ። ታዲያ በሁለት ጎራ የተከፈለው አስተያየት አሁን ደግሞ ልጅ መጥቶበታል። እርግጥ ነው ከ2 ወር በላይ የቆየ ጽንስ ነው። ያረገዘችው ከወር በፊት ነው። ነገር ግን መረጃው ትናንትናና ዛሬ በሚዲያውን የተሰራጨው እጅግ መነጋገሪያ ሆኗል። የጆን ዳንኤል ቤተሰቦች፣ አድናቂዎች፣ ወዳጆች ምናልባትም በዚህ ባልተረጋጋ ስሜት ውስጥ ሆነው ሁለተኛ ልጅ ባይመጣ ጥሩ ነበር፣ ነገር ግን ከመጣ የፈጣሪ ስጦታ ነውና እጅግ ደስ ብሎናል እያሉ ደስታቸውን ሲገልጹለት ቆይተዋል። ናዮ ግዴታ የሚዲያ ሰው ናትና ከቀን ወደ ቀን ሆዷ ሲገፋ በሚዲያ መታየቱ አይቀርምና በቀጣይ ወራት የምንጠብቀው አጓጊው መረጃ ነው። አወዛጋቢው የሚዲያ ፍቅር የጆን ዳንኤል እና የናዮ ፍቅር ከአንድ ልጅም አልፎ ወደ ሁለተኛ ልጅ እነሆ እያመራ ነው። ብዙዎችን እያነጋገረ ይገኛል። ውድ አድማጮቻችን ለዛሬ ከተለያዩ የሚስጥር አዋቂዎች፣ የቅርብ ሰዎች ያጠናከርናቸውን መረጃዎች ወደ እናንተ በዚህ መልኩ አደረስን። በቀጣይ የሚወጡ መረጃዎችን በፍጥነት ወደ እናንተ የምናደርስ ይሆናል። መልካም ቆይታ።